በተደጋጋሚ ችግሮችን ማውራት ሶሉሽን ነው። መፍትሄ መፈለግ አለብን። በምን ይፈታል ችግሩ? ገባችሁ? ይሄ ድርጅት በእኔ ስም የተመዘገበ ይሁን እንጂ እያንዳንዱ ሰራተኛ ህልውና እንደሆነ መስሪያ ቤቱ ታውቃላችሁ። አዎ። ስለዚህ መፍትሄውንም ያስቀመጥን ነው ማውራት ያለብን። አቶ ኩራባቸው እኛ የምንችለውን እያደረግን ነው። የማምረቻ ጥሬ ዕቃውን ቶሎ ማግኘት አልቻልን፣ ግን እኛ መማረግ አለብን። ይቅርታ አቶ ኩራባቸው፣ ሌላ ችግርም አለ። እኛ ሁላችንም ከሩቅ ቦታ ነው የምንመጣው። በሌሊት ተነስተን በጊዜ እዚህ ቦታ ለመድረስ በጣም የተቸገርን ነው። ከስራ ስንመለስም ደግሞ በጣም እየመሸ ብዙ ጥቃቶች እየደረሱብን ያሉት። ስለዚህ ለሁላችንም መፍትሄ ሊሆን የሚችለው ሁላችን ሰርቪስ የሚመቻችልን የሚል ሀሳብ ነው ያለኝ። አሁንም ያንን ችግር የምታወሩት መፍትሄ እንፈልግ። ያኛውን የነገራችሁን ችግር እኮ በሂደት እንፈተዋለን አልኩ አይደለም? አሁን ምን ማድረግ አለብን? ሰርቪሱም የጥሬ ዕቃውም በጊዜ ሂደት ይስተካከላል። እኔ ነግሬያችኋለሁ። ችግር የለብኝም። እኔ የሚያኖረኝና ያህል አለኝ። ይሄ ድርጅት ከተበተነ እያንዳንድህ ትናዳለህ። ገባ? የኔ ነው የሚል ስሜት ሊፈጠርባችሁ ይገባል። ሌላ ጥያቄ አላችሁ? አለሽ? ከሌላ ሂዱ በቃ። ወዳጅ ሀብታሙ እንዴት ነህ? ሰላም ነው? ተነስተልኝ። ታደስ እንዴት ነው? አባላ እንዴት ሳትደውል ሊመጣ ምን ችግር ተፈጠረ? ኧረ ምን ችግር አለ? ባለፈው ስመጣ እኮ ያየሁብህን ጭንቀት ይኸው ሳምንቱን ሙሉ እንደተጨነቅኩኛለሁ። ደግሞ ሳላይክ እንደማሉ ታውቃለህ። ኧረ ተወኝ አባቴ። እንዴት ሆነልህ ይሄ የመስሪያ ቤት ነገር? ምን ይሆናል? ምን ያው እንዳለ ነው። ችግሩ ችግር እንደሆነ ቀጥሏል። እንግዲህ እኔ የተሻለኝን ሞክሬያለሁ። ግን እንኳን ላሳድገው አይደለም አወዳደቅ ፍጥነቱን መቀነስ አልቻልኩም። የጥሬ ዕቃው ችግር በለው እንደገና ደግሞ የዚህ የማኔጅመንት መሀል ላይ ያለ ክፍተት በምንም ልቋቋሙ አልቻልኩም። ግራ ግብት ነው ያለኝ። ከዛሬ ጀምሮ አይዞህ፣ ምንም ግራ አይገባህም። ሁነኛ መድኃኒት ነው ይዤልህ የመጣሁት። እንዴት አደርገዋለሁ? አይ ሀብትዬ፣ አንቺ እኮ እናቴ ዘመደ ብዙ ነሽ። የእኔ ነገር እንደመጣ ወደ ጉዳይ ገባው። ሳላስተዋውቅህ፣ ይህ ወጣት ግርማ ተሰማ ይባላል። ከአዲስ አበባ ዩኒቨርሲቲ በማዕረግ ነው የተመረቀው። ኢትዮጵያ ውስጥ አሉ ከሚባሉ ድርጅቶች ጋር አብሮ እየሰራ ማንነቱን ያስመሰከረ ነው። የአንተ ችግር ደግሞ በጣም በጣም የባሰ ስለሆነ ከጓደኛዬ አፈፍ አድርጌ ያመጣዋለህ። ወሽኔ እንግዲህ ኩራባቸው ሲሳይ ይባላለሁ። እንግዲህ አቶ ኩራባቸው ይሄን የመሰለ አመለሸጋ ታታሪ ጎበዝ ማናጀር አምጥቼልሃለሁ። ወሽ ፈረስ ያደርሳል እንጂ አይዋጋም አይደል? እውነት ነው። እናንተም እንግዲህ እንደሚሆን ታደርጉታላችሁ። አቶ ግርማ ይሄንን ድርጅት ከኪሳራ አቶ ኩራባቸውን ደግሞ ከጭንቀት ገላገኝ እባክህ። ኧረ ምን ችግር አለ? ይሄማ እኮ ግዴታዬ ነው። አሁንማ ቤተሰቡን ማለት አድርጊ። ልክ ነው፣ እውነት። ስለዚህ ሁሉንም ነገር በጊዜ ሂደት እናስተካክለዋለን። አመሰግናለሁ። እኔ ቸኩላለሁ። በደንብ ያኔ ፍቅር መጣልኝ። ተሳካልህ? አዎ ብርሃኔ፣ ተሳካልኝ። ጥሩ ሰዎች ይመስላሉ። በቃ እንደሚሳካልህ እርግጠኛ ሆኜ ቆንጆ ራት ሰርቼ የጠበቅኩሽ። እናቴ፣ አንቺ እኮ ማለት ብርሃኔ ነሽ። እውነት በቃ ሁሉ ነገሬ ማለት እኮ ነሽ። በእኔ ስንፍና አንቺ ከጎኔ ባትኖሪ ኖሮ ራሴን ችዬ የምቆም አይመስለኝም ነበር። እውነት ከልቤ ነው ማፈቅርሽ። ይሄ ግዴታዬ ነው። እሺ አሁንም ይዤ ለመጣሁ። እሺ
ልዝፈን በእውነት ሻማራ ዘፍናለሽ። ሸዋ ላይ ዳመነ ዳመነ ሌላ እሺ ሌላ አይኔ ሁልጊዜ ይሳሳልሻል የኔ ስለሆንሽ ወዶሻል ምንም አላጣው ተደስቻለሁ በፍቅር አንቺን አግኝቻለሁ። እናንተን ነው በፍቅር ያገኘሁት። ዛሬ በጣም ደስተኛ ነህ እባክህ። እንዴት እግዚአብሔር ይመስገን። አልነገርኩሽም እንዴ ሀብትሽ እኮ ምን አይነት የተማረ ልጅ ይዞልኝ መቶ አላስቀጠረም እንዴ? በቃ አሁን ስጋትህም ጭንቀትህም ይቀልልሃል። እንዴት አይቀንስ እናቴ። እንዴ ሀብትዬ ለእኔ ያደረገውን ለማንም አላደረገውም። በእውነት መቼም አቶ ሀብታሙ ለዚህ ቤት የማይሆነው ነገር የለም። እንዴ ምን ማለትሽ ነው? እኔና ሀብታሙ እኮ ማለት በአንድ ግቢ ውስጥ በአንድ ጣሪያ ስር ማለት ይቻላል። እንዲህ ሁለታችንም አግብተን ስንወጣ እኮ ነው የተለያየ ነው። እንዴ ወንድሜ በይው ጉረኛ፣ ያንተ ጉራ መቼም አያልቅም። እግዚአብሔር ይመስገን። እሱም ቢሆን እኔ ጋር ነው የተገኘው። እስቲ አንቺ ጎርሪ ትችይበታለሽ። አያችኋት? ጉራም አትችል እኮ። አቤት አንጀባ፣ አቤት አንጀባ፣ አቤት አንጀባ። ምን ሌላ ምን ልትፈላችሁ ሌላ? አሃ እንደምን ግርማ፣ እንዴት ነው ስራው? እንዴት እየሄደልን? አቶ ኩራባቸው ገና ከጅምሩ ብዙ ማስተካከያ ማድረግ ያለብን ይመስለኛል። ለምን ቢባል የውሃ ማሸጊያውም ሆነ የጨርቃጨርቅ ኢንዱስትሪ ምርታችን ከፍ እንዲል ካስፈለገ ለሰራተኞቹም የደሞዝ ጭማሪ ማድረግ፣ የሰርቪስ አገልግሎትን መስጠት ያለብን ይመስለኛል። ታዲያ እሱን ማድረግ እኮ ትችላለህ ልጅ ግርማ። እኔ ሙሉ ኃላፊነቱን ሰጥቻለሁ። ደግሞ እንደ ትርፋማና ውጤታማ እንደምታደርገው አያያዘ ያስታውቃል። ስለዚህ ሁሉም ነገሮች መደረግ አለባቸው። ማዘዝ ትችላለህ። ኢቨን እኔንም ማዘዝ ትችላለሁ። በጣም አመሰግናለሁ አቶ ኩራባቸው። በቃ አሁን በጊዜ ልግባና አንዳንድ የምሰራቸው ስራዎች አሉ። የለም እኔ ሀብታሙ ካስተዋወቅን ጊዜ ጀምሮ ቤተሰቡ ሁሉ ደስተኛ ስለሆነ አስተዋውቋቸዋለሁ። ዛሬ ራት ጋብዘዋለሁ ብያቸዋለሁ። እየተዘጋጅተው እየጠበቁ ነው። አቶ ኩራባቸው ትንሽ ምን ማለት ነው? ቤተሰብ እኮ ነን አሁን አይደል እንዴ? እሺ፣ እርስዎ ጋር ታዲያ ምን ችግር አለው? ምንም ችግር የለውም። እሺ ይኸውልሽ እንግዲህ ግርማ ማለት እጅግ ታታሪ ሰራተኛ ነው። አሁን ነገሮችን በሙሉ ሸክሜን ሁሉ እሱ ላይ አድርገዋል። ግን በለበላ እንጂ ግርማ እንዴ የቤተ ነው ይህን ገበታ የሞላ ያንተ ስራ ውጤት ነው። አይዞህ ምንም ነገር አትበል። አግብተሃል? ቤተሰብ አለ? አዎ አግብቻለሁ። የእናት ምትክ የሆነች ሚስት አለች። ከትምህርት ቤት ጀምሮ አብረን ነው የተማርነው። ዩኒቨርሲቲም ስንገባ አብረን ነበርን እና በኬሚስትሪ ተመረቃ አሁን አንድ ሆስፒታል ውስጥ ፋርማሲስት ሆና እየሰራች ነው ያለችው። ለሚስት ጥሩነት ለአንተ ስኬታማነት ትልቅ ድርሻ አለው። ቤተሰቦችህስ? አባቴ በልጅነቴ ነው የሞተው። ወታደር ነበር እና ግዳጅ ላይ ያለ ነው የሞተው። እናቴ ደግሞ ለፍታ አሳድጋ በመጦሪያ ሰዓት እሷም አረፈች። እኔን አፈር ብላ። አይዞህ እኛ ከጎንህ ነን። ከልጆቼም ለይቼ አላየሁም። የእውነት ጥርጥር የለኝም።
አይዞህ ከአሁን በኋላ አንድ ቤተሰብ ነን። ምንም በችግርም በመከራም ጊዜ የምንለያይ ነን። ስለዚህ ጠንክር ብቻ አንተ ስራህን በደንብ አድርገህ መስራት ነው የሚያስፈልገው። በጣም ደስ ይለኛል። ያው እግዚአብሔር ጉድለቴን አይቶ እናንተን ሰጠኝ። ይገርማችኋል፣ ከዚህ በፊት ከሰዎች ጋር ሳወራ ስለ ቤተሰቦች ሲጠይቁኝ በጣም ነበር የምሸማቀቀው። አሁን ግን እናንተ አላችሁ። አይዞህ አለን በምንም ነገር አለን። በሀዘኑም በደስታውም አብረን አይዞህ። ባለቤቴ በጣም ጠብቀኛለች። ደግሞ ስቆይባት የት ሄደ ብላ ልትወጣ ትችላለች። በዚህ ክፉ ጊዜ ደግሞ ምንም ችግር የለም። እዛች ውስጥ አጥምና ይኸውልሽ እንግዲህ ግርማ ማለት ይሄ ነው። እንዴት አይነት ጎበዝ ታታሪ ሰራተኞቹ ጋር ያለው ግንኙነት ስቆ እያሳቀ ነው የሚያሰራቸው እና በሙሉ ግርማ ነው መስሪያ ቤቱ እንዳለ። በጣም ደግሞ በዛ ላይ ታማኝ ነው። ያለውን ከማድረግ ወደኋላ ነው። እኔ እግዚአብሔር የሰጠኝ ነው የምለው። አቶ ኩራባችን ድርጅታችን አቶ ግርማ ተመጣ በኋላ የተሻለ ትርፍና የተሻለ እንቅስቃሴ እያሳየ ይገኛል። ልክ ነው። አቶ ኩራባቸው የፋይናንስ ሪፖርቱ እንደሚያሳየው ከሆነ የውሃ ፋብሪካ ብቻ ከፍተኛ የሆነ ትርፋማነትን እያሳየን ነው እና ምርታችንን በተገቢው መንገድ ለሁሉም የሀገራችን አካባቢዎች ለማከፋፈል ተጨማሪ የሰው ኃይልና ማሽኖችን ማስገባት ይኖርብናል። ኦኬ። ይህ ብቻ አይደለም አቶ ኩራባቸው፣ የህንፃው ግንባታ ቶሎ ማለቅ አለበት። ከተማ ከመሆኑ የተነሳ መድኃኒቶቻችንን እዛው ስቶርና መጋዘን ማድረግ እንችላለን። ምን ችግር አለ? ምንም ችግር የለም። ይህን ለማድረግ ምንም ያገደን ነገር የለም። ስለዚህ አታስቡ በዚህ በኩል። አቶ ኩራባቸው ህንፃው ለጊዜው ግንባታ ቆሟል። ሰራተኞችም ደሞዝ አልተከፈላቸውም። የገንዘብ እጥረት አጋጥሞናል። ከዚህኛው ድርጅት ደግሞ የሚገኘውን ገንዘብ ሙሉ በሙሉ አቶ ግርማ ከፍተኛ ትርፍ የሚያስገኝ ትልቅ ፕሮጀክት አቅዶበታል። እሱ ችግር አይሆንም። ይኸውላችሁ የፋይናንስ ፕሮብሌሙ እኔ እፈተዋለሁ። አያሳስባችሁም። ለሚያስፈልገው ለግንባታው የሚያስፈልገውን ገንዘብ ወደዚህ የሚደረግበትን ሚንስ እኔ እፈልጋለሁ። ሌላ የምትነግሩኝ ወይ ደግሞ የምትጠይቁኝ ነገር አለ? የለም? በጣም አመሰግናለሁ። አሁን ሄድ ትችላላችሁ። በጣም አምሮባችኋል። ምን ተገኝቶ ነው እንዴ? አንቺ ትቀልጃለሽ። አንቺ ትምሮ ላይ ቸክ፣ እኛ ደግሞ ቻፓው ላይ እንቸክል አይሻልም? ኤልሲ ግን ምን ላይ ነሽ? ያው እኔማ በተማርኩበት ተቀጥሬ እየሰራሁ ነው። ያችን የመሰለች ሰቃይ ተማሪ ተቀጥራ ነው የምትሰራ ብትል እንደው ሰው አይስቅም? ይሄን የመሰለ መልክ ይዘሽ ቆይ፣ አንቺ ምንድን ነው ኤልሲ? እውነት እኮ ነው ኤልሲ፣ የመሰለ መልክ ይዘሽ ምንድን ነው መፍሰስ? ነቃ በይ እንጂ። አይ አንድ ሁለት ቀን እጇን ይዘን ስናሳያት የዛኔ የሚደርሳት የለም። አካሄዱ ብናሳያት ራሱ ተደናብራ የምትወድቅ ነው የሚመስለኝ እኔ። ለምደዋለሽ፣ ማይለመድ የለም። አይ ትለምጃለሽ ኤልሲዬ። ይሄ መልክ ላይ ትንሽ ቁመና ብቻ ነው የሚያስፈልገው። ስለምደዋለች። ሀብትዬ አንተ ይህ ግርማ የሚባል ሰው ያመጣው ምን አይነት ሰው ጭንቅላት አለው? በስማም እንዳለ እሱ ቢሮውን ከረገጠ ጊዜ ጀምሮ ኪሳራ የሚባል ነገር ከስሩ ተነጥሎ ምን ያህል ቢያስደስት ነው ባለ ቀጥታ ወደ እሱ ጉዳይ እኮ ነው የገባል። በጣም እውነቱን መስከር አለብህ። እውነት እኮ አይዘገይም። እውነት ነው የፈለገ ቢዘገይ እውነቱ በጣም ነው ያስደስተኝ። ከየት ነው ያገኘኸው? ትዝ ይልሃል አንድ ጨረታ ያስገባንበት የዛን ሰዓት ዞር እላለሁ እግሩ ላይ ተወድቆ ይለምናል አሉ። ስለሆነ የሚለምነው ምናምን ብዬ ሰርች ማድረግ ስል የድርጅቱ የአይን ብሌን ነው አሉ። ወዲያውኑ ትዝ አላልሽኝም? ላፍ አድርጌ እውነት ነው። ግን ከዛ ድርጅት በምን እንደለቀቀ ያወቅኸው ነገር በምንስ ይውጣ? ዋናው ለአንተ ችግር ማምጣት ማድረሴ ነው እንጂ ማነው ስርዓቱ፣ ጠባዩ፣ ከሰራተኛው ጋር ያለው ግንኙነት
በእውነት በጣም በጣም የሚያስደስት ሰው እኮ ነው። የኔ ፕላን ያንተ መደሰት ብቻ ታውቃለህ። ሲከፋ አሉ ጤና ይስጥልኝ። እንኳን ደህና መጣህ። አረፍ በል። ይኸውልህ አቶ አለሙ እዚህ ድርጅት ውስጥ ብዙ ዓመት በመስራት እንግዲህ ከብዙዎቹ ሰራተኞች የተሻለ ልምድ እንዳለህ ፋይል ሳገላብጥ አግኝቼ ነው ላናግር የጠራው። ምን ይመስልሃል? የሙያ ግዴታዬ ነው፣ ጠይቀኝ፣ ችግር የለም። ይኸውልህ አቶ አለሙ ስለ ድርጅቱ አሰራር በተመለከተ ስለ ምርትና ሽያጩ፣ ሌላው ደግሞ አንድ ግራ የገባኝ ነገር በድርጅቱ ከሚወጡ 3 ምርቶች በላይ አሉና በዚህ ጉዳይ የምታውቀው ሚስጥር ካለ ብትነግረኝ ብዬ ነው። በዚህ ድርጅት ውስጥ ተቀጠሩ እስካሁን አንተ የምትላቸው ነገሮች ምንም አላውቅም። ይኸውልህ አቶ አለሙ እነዚህ ነገሮች ድርጅታችን ከፍተኛ እድገት እንዳያመጣ እንቅፋት ሆኖ የያዙ ነገሮች ናቸው። እነዚህ ነገሮች ካልፈታ ድርጅታችን ትልቅ ችግር ውስጥ ነው የሚገባው። በዚህ ድርጅት ውስጥ ተቀጠሩ እስካሁን አንተ የምትላቸው ነገሮች ምንም አላውቅም። ይኸውልህ አቶ አለሙ እነዚህ ክፍተቶች ድርጅታችን ከፍተኛ የኢኮኖሚ እድገት እንዳያመጣ እንቅፋት ሆኖበታል። ምናልባት ይሄ ነገር ለአንተ ላይገባ ይችላል፣ ግን ድርጅቱን በጣም ትልቅ ችግር ውስጥ የከተተው ነው ያለው እና ለዛም ነው ትብብርን እየጠየኩ ያለሁት። አቶ ግርማ ይቅርታ አድርግልኝ እንጂ ስለምትላቸው ነገሮች በምንም አውቀው ነገር የለም። በሌላ አግዝ ነገር ታለ በጊዜና በሰዓቴ ችግር የለም፣ ላግዝ ዝግጁ ነኝ። አሁን ግን መሄድ አለብኝ። እሺ ጥሩ፣ ለዛሬ ጨርሰናል፣ መሄድ ትችላለህ። አንቺ ምን እየሰራሽ ነው ያለሽው? ከቀን ወደ ቀን ሰው እየተስተካከለ ይመጣል። አንቺ ግን ከጥቅምሽ ይልቅ ኪሳራሽ እያመዘነ መጣ። እኔ ማዘዝ በሚገባኝ ሰነድ ላይ አንቺ የምትወስኙ ማን ስለሆንሽ ነው? ለነገሩ አንቺ ምን ታረጊ? ትከሻችን ላይ አወጡሽ፣ የሌለሽም ሞገስ አከናነቡሽ። ዶክተር ታምራት ቆይ እኔ ምን አጠፋሁኝ እንዴ? ምንም የገባኝ ነገር የለም። ደግሞ እኔ ምንም አይነት ውሳኔ አልሰጠሁም። ስሚ፣ ከኔ ጋር መልስ ከምትመላለሽ ስራሽ ስሪ። ሰው ሰርቶ ነው የሚያምርበት፣ በመዝረክረክ አይደለም። ዶክተር ታምራት እኔ እኮ ስራውን የማትፈልጊ ከሆነ ብዙ ስራ አጥቶ ይንከራተታል፣ እሱ ይገባበታል። ይሄ የመጨረሻ ማስጠንቀቂያ። ስለመድኃኔዓለም ስለመድኃኔዓለም መጡ አንዴ። መድኃኔዓለም ይስጥልን። የማታ እንጀራ ከሚነጥቅ ይሰውራችሁ። አሜን። ጠላት ወዳጅ ነው ከታወቀ፣ ወዳጅን ነው መፍራት ካለቀ። ምን እያሉ ነው እርሱ ሰውዬ? ሰላም መጣልኝ አባዬ። አለሁልሽ የእኔ ፍቅር። ስራ እኮ አምሽቼ ነው፣ በዛ ላይ ከወጣሁ በኋላ ታክሲ አጣሁ። በጣም ይቅርታ። ምነው በማምሸት የደበረሽ እንዴ? ኧረ ፍቅር አልደበረኝ። ወይ አሞሻል ወይ ከሰው ተጣልተሻል አይደል? ኧረ እኔ አላመመኝም፣ ከዛው ጋርም አልተጣላሁም። እና ለምን አይንሽ ቀላ? እንዳለቀሽ እኮ በጣም ያስታውቃል። የኔ ፍቅር አታስጨንቂ፣ ንገሪኝ፣ ምን ሆንሻል?
በቃ ፍቅር እኔ በጣም ነው የምረረው። ስራ ቦታ በገባ በወጣ ቁጥር ጭቅጭቅ ነው እንዲህ። አሁን በዛ በቃ በጣም መረረኝ። እና ስራው ይቅራ ታይላቸው። የእኔ ደሞዝ እኮ አሁን ለሁለታችንም ከበቂ በላይ ነው። እንዴት ነው ስራ መተው የምችለው? ወደፊት ጥሩ ህይወት እንድኖረው እኮ መስራት ግዴታ ነው አይደል? እስከዛ ደግሞ መገፋት ግድ። ስለምን መገፋት ነው የምታወሪው? በተፈጥሮ መገፋት የሚወደው ወተት ብቻ ነው። የኔ ሚስት ደግሞ አይደለም ለራሷ ለማንም ትተርፋለች። ስራው ጠንቅር ብሎ መቅረት ይችላል። አባዬ ደግሞ መስራት አለብኝ ግዴታ ነው። ፍቅር ምን እያልሽ ነው? ስራም ሆነ እኮ ምንም ነገር ከክብር በታች መኖር ራሱ ደስ የሚለው በክብር። ማንም ሲፈልግ አንገታችንን እያስደፋ ሲፈልግ አንገታችንን ቀና እያደረገ አንቀባሮ ከሚያኖረን የፈለገው ቢቀር ይሻላል። በዛ ውስ ወይዘሪት ሄዶ አንድ ጉዳይ ግራ ገብቶኝ ነው። አንቺ ካገሽኝ ግን ለድርጅታችን የተሻለ ለውጥ ማምጣት እንችላለን። ያ ግን የሚሆነው የአንቺ በጎ ፈቃድ ከታከለበት ብቻ ነው። አቶ ግርማ የሚችለው ከሆነ ችግር የለውም። በመጀመሪያ ለመልካም ፈቃድሽ አመሰግናለሁ። ምንም አይደል። እንግዲህ ምን መሰለሽ፣ ድርጅታችን መቼም አንጋፋና ሀገር ውስጥ ካሉ ሀገር በቀል ድርጅቶች ጋር ተፎካካሪ መሆኑን መቼም ከእኔ የተሻለ ጠንቅቀሽ ታውቂያለሽ አይደል? በሚገባ ቃለሁ። እንደዛ ከሆነ እንግባባለን ማለት ነው። ስለዚህ ወይዘሪት ሄዶም ከአንቺ የሚፈልገው መረጃ ምን መሰለሽ፣ እዚህ ድርጅት ውስጥ እንደመቆየትሽ አንጻር እኔ እዚህ ድርጅት ከመምጣቴ በፊት ስለነበረው የድርጅቱ አሰራር እና ስለ ምርትና ሽያጭ አንዳንድ ዝርዝር መረጃዎች እንድትነግርኝ ይፈልጋሉ። ያንን ማድረግ ከቻለን ድርጅታችን ላይ ያለውን ክፍተት ሞልተን ትርፋማ ማድረግ እንችላለን። እንዲሁም ውዝፍ ዕዳውን በአጭር ጊዜ መክፈል እንችላለን። አቶ ግርማ መሰለ፣ እኔ እዚህ ድርጅት ውስጥ የኦዲት ማድረግ፣ የሰራተኛ ደሞዝ መክፈል እና በአጠቃላይ የፋይናንስ ስራዎችን መስራት ነው የኔ የስራ ድርሻ። አሁን አንተ የምትለኝ ኬዝ ሰምቼው አላውቅም። ወይዘሪት ሄዶ ደህና ነሽ? ደህና ነኝ። ደህና ነኝ። ጥሩ። እሺ፣ አሁን መሄድ ትችያለሽ። ሄደን ምንድን ነው እያስጨነቅሽኝ እኮ ነው። የተፈጠረ ችግር አለ? ምን መሰለህ፣ አቶ ግርማ ቢሮ ጠርቶኝ እዚህ ድርጅት ውስጥ እኔ ከማውቀው ስራ ውጭ ምን ምን ይሰራል ብሎ አልጠየቀኝ መሰለህ። በስመ አብ መብረቅ የወደቀብኝ ያህል የደነገጥኩት። እና ምን አልሽው አንቺ? እኔማ ምን እለዋለሁ? አንተ ከምታውቀው ስራ ውጭ ምን የሚሰራ ነገር የለም አልኩት። ሰውዬ አርፎ አይቀመጥም ማለት ነው። እኔንም እኮ ጠርቶኝ እኮ ጠይቆኝ ነበር። ምንም እንደማላቅ ነው የነገርኩትኝ። ቆይሽ ምን ሊያደርግ ነው? ተይው፣ ይሄ ሰውዬ ለፍቶ ለፍቶ የሚነግረው ሰው ሲያጣ አርፎ ይቀመጣል። አሬልስዬ ጓደኛዬ ፕሊዝ ዛሬ እንኳን ከኛ ጋር ሁኚ። ምንድነው በሀሳብ እንደዚህ መስመጥ? ኤልሲ የደበቅሽን ነገር አለ? ከቀን ወደ ቀን ጭንቀትሽ በጣም እየጨመረ ነው። አረ እናንተ እንደምታስቡት አይደለም። በቃ ዝም ብዬ ደክሞኝ ነው። አይ ዛሬማ የምንተወው ምንም ነገር የለም።
ቆይ እንደዚህ ከሰውነት በታች ሆነሽ ቆይ ቀን በቀን እኮ ሰውነትሽ የቀነሰ እኮ ነው ሄደው። ቆይ እንደዚህ ሆነሽ ምንም አልሆንኩም ብትይ ማን ነው የሚያምንሽ? ኤልሲ የትዳርሽ ችግር አለ? ጓዳሽ ሙሉ አይደለም? የደበቅሽን ነገር አለ? አንቺ ተሙ ትዳር ምናምን ትያለሽ እንዴ? ፊቷን ተኩስ ቋቁሎ ያየሻት? ኡፍ ኪዲ ደግሞ እኛ አግብተን አናቅ፣ የትዳርን ሁኔታ አናቅ። እኔም አክስቴ ሴት ልጅ እንደዚህ የምትቦሳቆለው ትዳሯ ሲጎልባት ነው ስትለኝ ስለምሰማ እንጂ ያን ያህል ስለ ትዳር ማውራት ፈልጌ አይደለም። ታውቂያለሽ። አረ ጓደኞቼ እናንተ እንደምታስቡት አይደለም። ግርምዬ ደግሞ ለእኔ ከማንም በላይ ነው። በጣም ምርጥ ባል ነው። ጓዳዬንም አብዱሎብኝ አያውቅም። ግን ምን ኤልሲ፣ ለእኛ ለጓደኞችሽ ያልነገርሽ ችግርሽን ለማን ነው የምትናገሪው? የስራዬ ነገር በጣም እያስጨነቀኝ ነው። አብረውኝ ከሚሰሩት ሰራተኞች እኔ ነኝ የማዕረግ ተመራቂ፣ ግን ደግሞ ከነሱ በታች የሚከፈለኝም እኔ ነኝ። ከስራ ሰዓቴ ቀድሜ ገብቼ እስከ ማታ የምሰራው እኔ። ሁሉም ሰራተኛ በሰዓቱ ሲወጣ እኔ ብቻ ነኝ አምሽቼ የምሰራው። አንድ ቀን ለጉልበቴ ሰስቼ እንኳን አላውቅም። ግን ደግሞ ከሁሉም ትንሹ ተከፋይ እኔ ነኝ። ይሄ በቃ በጣም መንፈሴን እየረበሸው ነው። ማለት ለምንድን ነው እንደዚህ የሆነው? አስተዳደሪውን አላናገርሽም? ማን ያቀርበኛል? ከደሞዜ ማነስና ከስራው መብዛት ውጭ በጣም ትክት ያለኝ ደግሞ ጭቅጭቁ ነው። የኔ ቆንጆ እንደዚህማ መሆን የለብሽም። አስፈላጊ ከሆነ ስራውን ትተይዋለሽ፣ እኛ እንደሚሆነው እናደርገዋለን። አረ ልክ እኮ ነሽ። እኔም ልክ እንዳንቺ የሚሰራ አንድ ጓደኛ አለኝ። እሱ እጁ በጣም ረጅም ነው፣ ላንቺ የሚሆን መላ ያጣም። የእውነት አሁን ግን ወደ ሙዳችን ልመለስ። በቃ አልቋል አይደል? ይሻላል እውነት አለ። ልጅ ግርማ እንግዲህ ምን አይነት ምትሃተኛ ሰው እንደሆንክ ሊገባኝ አልቻለም። ያንን ውድቀቱን ፍጥነት መቀነስ ያልቻልኩትን ድርጅት በአንድ ጊዜ ከዛ አዘቅት ውስጥ አውጥተህ ትርፋማ አድርገህ ግርማ ሞገስ ያላበስከው ድርጅት መሆኑ በጣም ገርሞኛል። ኧረ አቶ ኩራባቸው፣ እኔ ከሌላው ሰራተኛ የተለየ እኮ ምንም ያደረኩት ነገር የለም። ያው እንደው እርሶ ደስ ስላሉት እንጂ። ተው። እኔ እንደዚህ በቀላሉ ደስ የሚለኝ ሰው እኮ አይደለሁም። እውነትን ነው የምልህ። ደግሞ እያንዳንዱን ሰራተኛ ቢሆን አውቀዋለሁ ማን ምን እንደሚያደርግ ሁሉንም። ምድረ እብድ አይደለም እንዲህ ያለው። እውነትን ነው የምልህ። እብድ ብቻ ወፈፌ። እንግዲህ እርሶ ካሉ ምን ማድረግ ይቻላል። በጣም ነው የማመሰግነው። ይሄ በምስጋና የሚታለፍ ነገር እኮ አይደለም። ይኸውልህ ላደረግከው ጠንካራ የስራ ጥረት ይሄ ቢያንስብህ ነው እንጂ አይበዛብህም። ያዘው። አረ አቶ ኩራባቸው፣ ይሄ ለእኔ ይገባኛል። ይገባል። ስለሚገባ ነው የማደርገው። ባይገባህ ኖሮ አላደርግም። ስለሚገባ ነው። አይደለም ይሄ እኔ ድርጅቱን ብትወስደው ራሱ ደስታውን አልችለውም። ምክንያቱም ሰርታለህ፣ የሰራ ሰው ማግኘት አለብህ። ባለፈው ቤት ስንጫወት ቃል ገብቼልሃለሁ። እኔ አድጋለሁ፣ አንተ ታድጋለህ። ይሄ ነው። ስለዚህ ይሄንን ደስታ ለማክበር አሁን ሀብትዬም ሳይቀድምን ቶሎ ላጥበን ወደዛ Baby, you give me ice and fire. You're giving me wind and rain. You're some kind of butterfly. Baby, you give me midnight. በእውነት ሀብትዬ ሙት ነው እንዴ! በምን ቋንቋ እንደማመሰግን አላውቅም። ለእኔ ስራ መቃናት በየጊዜው የምታደርግልኝ ድጋፍ በቃላት ልገልጹ አልችልም። ምን ያላርክልኛል እንጃ። ሙትልኝ ብለህ ትሞትልኛለህ ነው የሚመስለኝ። እውነቴን ነው። ያላርክልኝ ነገር የለም። ይህን ያህል ምን አድርጌልህ ነው? ይህ ሁሉ ምስጋና ከዚህ በላይ የምታደርግ ትናንሾቹ ይኸው ግርማን አመጣ። ይኸው ግርማን ከመጣ በኋላ የድርጅቱ ፍጥነት እንዳቦ ሸማኔ ነው እናቴ። እውነቴን ነው። ከኪሳራ የወጣ ድርጅት አይመስልም። አሁን ብታየው በአንተ አይደለም እንዴ? ግርምዬ ነው እንዴ? በግርምዬማ ህይወት ልክ እንደ ጨረቃ ብርሃን ነው የሚሆነው። መማር You whip up my appetite.
ሰላም ነው ታዲያ? ሰላም ነህ የኔ ልጅ? ደህና እግዚአብሔር ይመስገን። ሰላም ነህ? እቺ ነገር ለእርስዎ ነች። እስቲ ያዋት። ማን ነገር ልጄ? ብርድ እያንሰፈሰፈኝ እያደርኩ። እግዚአብሔር ይስጥህ። ቅዱስ ሚካኤል ይከተልህ። አሜን አሜን። ማን አመጣ ይሄን የተባረከ ልጅ እዚህ ግቢ? እግዚአብሔር ይስጥህ። እግዚአብሔር ይባርክ ልጅ። እኔ አቅሜ የለኝም። ቅዱስ ሚካኤል ይጠብቅ። ቅዱስ ሚካኤል ከአንተ ጋር ይሁን። ቆንጆ ጃኬት ኤዶሜንን ተከታተልኝ ያልኩሽን ጉዳይ እንዴት አደረግሽ? ማለት ከአቶ ግርማ ጋር ነበር። ያው እንግዲህ አቶ ኩራባቸው እስካሁን ድረስ ከስራ ውጭ የተለየ ነገር አላየሁበት። መች ተከታተለሽ? እኔ ጭራሽ አንቺን እኮ ነው የምከታተልሽ። ተከታተለሽ ታውቂያለሽ? ይኸውልሽ ከጥሻ አፈር ተነስቼ ወጣትነቴን ገብሬ ላቤን ጠፍ አድርጌ ያለኝን ሀብት ሳልሰስት ያስተማርኩሽ ተቅለስልሽ እንድትመልሽልኝ አይደለም። እርግጠኛ የሆነ ምላሽ እፈልጋለሁ። አይደለም እኮ አቶ ኩራባቸው። ዝም በይ። አንቺ ተማርኩበት የምትይው የጀርመን ሀገር የደህንነቱ ውሾች በመሬት ስር የተቀበረ ፈንጂ ፈልፍለው ያወጣሉ። አንቺ ፊት ለፊትሽ መስተዋት አድርገሽ ትኳኳያለሽ እንጂ መች ትሰሪያለሽ? መች አይሻለሁ። ይኸውልሽ የዚህ ቤት አንድ የሆነ ጉዳይ ይውጣና ጉበትሽን አውጥቼ ነው በሚጥሚጣ እንዲህ አድርጌ የምበላው። እሺ ተነሽ ውጪ። ደንደሳ ወይዘሮ ኤልሳ ዛሬ የፈለኩሽ ለብርቱ ጉዳይ ነው። ምን መሰለሽ፣ ክልል ላይ ባሉን ቅርንጫፎች የባለሙያ እጥረት አጋጥሞናል። ስለዚህ አንቺ ወደዛ ትሄጃለሽ። እንዴ አልገባኝም። እንዴት እኔን መረጣችሁኝ? አንቺ የተፈለግሽው በሁለት ምክንያት ነው። አንደኛ በጣም ታታሪና ጨዋ ሰራተኛ ነሽ። ሁለተኛ ደግሞ አሉን ከምንሉ ሰራተኞች ላይ አንቺ ላይ ነው የምንተማመነው። እናማ አንቺም ተዘጋጂ፣ እኛም እንዘጋጃለን። ይሄው ነው በቃ። ደህና መሰለኝ የኔ ፍቅር። ምንድነው ዛሬ ደግሞ እንደዚህ አርፍዶ የመጣው? በጣም አስጨነቀኝ እኮ። አመሸዋ። ምን እባክሽ፣ ሰሞኑን ስራ በጣም ውጥረት በዝቷል። ብዙ ምርት ስለሚፈልግ አምሽተን መስራት ግድ እየሆነ ነው። ለዛ ነው ፍቅር። በጣም እኮ ሰሞኑን ትኩርኩር ያልክብኝ። ቆይ እኔ የማላውቀው የተፈጠረ ችግር አለ እንዴ? እባክሽ፣ የስራው ሁኔታ በጣም ግራ እያጋባኝ ነው።
ማለት የድርጅቱ አንዳንድ ሚስጥሮች በጣም ከባድ የሆኑብኝ። የሚገርምሽ አብረውን የሚሰሩ ድርጅቶች እንኳን አሁን በተደጋጋሚ አብረን አንሰራም የሚል ደብዳቤ የላኩ በጣም እያስጨነቀኝ ነው። እና ታዲያ አንተ ብቻ እኮ አይደለም ግዴታ ያለብህ፣ ባለቤቶቹም ዲፓርትመንት ኃላፊዎቹም ግዴታ አለባቸው። ባለቤቱማ ሙሉ እምነታቸውን እኔ ላይ ጥለው እኔ እንደ ሰራተኛ ሳይሆን እንደ ባለቤቱ እንድሰራ ደጋግመው ተማጽነውኛል፣ ቃል አስገብተውኛል። ደግሞ ጨረቃዬ አንቺ ሁሌ ትይለ ላመነ እና ለወደደ ሰው መሞት ክብር ነው ትይኝለ። ጨረቃዬ ግን ምን ሆንሻል? ምን ሆንኩኝ? እርግጠኛ ነሽ? ፍቅር ደግሞ ምንም አልሆንኩም አልኩህ አይደል እንዴ? ተይዋ አትንገሪ፣ ይቅር። ወይ ፍቅር ደግሞ በእናትህ እኔ እኮ እንድትጨነቅብኝ ስለማልፈልግ ነው። ታውቃለህ፣ አንተ ተጨንቀ ማየት አልችልም። እኔ ፍቅር ስራዬን እያለሁ ተውኩሽ አይደል? ይቅር በይ። ቆይ ምንድን ነው ያወሽብኝ? መስሪያ ቤቴ ክፍለ ሀገር መተመኝ ለምን እንደሆነ አላውቅም። እንዴ በተደጋጋሚ እኔ ጋር ብቻ ነው እንደዚህ አይነት ነገር እያካሄዱ ያሉት። ፍቅር በቃ የሚያስጨንቅሽ ከሆነ ታይላችሁ። እንደውም ቀረሽባቸው። ነብይ በሀገሩ አይከበርም አሉ። ትናንት ማታ ነው ከመሸ ፖስተኛው ከመልክ ሰጥናችን ያመጣው። ለምን በአስቸኳይ ማቆም እንደፈለጉ አልገባኝም። ይሄ ግልጽ እኮ ነው። ምን ነካ አታውቅም? የዚህን ድርጅት ማድረግ የሚፈልግ አንድ ሰው የለም። አሁን ትንሽ መነቃቃቱ ደግሞ እንትን ብሎ ሆኖባቸዋል። ቅናት ጫር የሞተ የማይረባ ስብስብ እኮ ነው። በቃ አቶ ኩራባቸው ይረጋጉ። እኔ መፍትሄ እፈልጋለሁ። እባክህ አንተ እንደሚሆን አድርገው አቶ ግርማ። ግድ የለም። እሺ ምን ገጠመህ? እንደዚህ አጣርፍ ይጠራል። ምን አባት ይላል። ከከተማ ክልል ውጭ ያሉት አጋር ድርጅቶች አብረን አንሰራም፣ ምርታችሁንም አንገዛም የሚል ደብዳቤ ለግርማ ልከውለት አልሰጠኝ መሰለኝ። ታዲያ ምንድን ነው? እኛ ታዲያ በምን እንጎዳለን? ኩራ ሀብትዬ አልገባም እንዲ ያልኩት ምርታችሁን አንፈልጉም አሉኝ እኮ ነው የምለው። ታዲያ ምን ያሳስባል? ለሌላ ሀገርኛ ምርታችን አንሸጥም እንዴ? አስፈላጊ ከሆነ ደግሞ ወደዚህም ወደዛም የሚል ሰው ከነወለዱን አፍንጫውን ይዘን እናስከፍሏለን። ያለኝን ገንዘብ በሙሉ አውጥቼ መጋዘኖቹን በሙሉ መድኃኒት በመድኃኒት አድርጌ በግድማ መውሰድ አለባቸው። ይኸውልህ ኩራ፣ እንዲያውም ነው የምልህ ምንም አይነት መድኃኒት የለንም ምርት የለንም ብለን እነግራቸዋለን። ለእያንዳንዱ ድርጅት እንዲያውም የጽሁፍ መልእክት እንልክላቸዋለን። ኦኬ፣ የዛን ሰዓት ይኸውልህ የተሻለ ብር ለእኛ ሰጥተውን የምንፈልገውን ሀገር እንልካለን። እንዴ ኩራዬ፣ እስቲ ቆይ አንድ ነገር ልንገርህ። አንድ ነጋዴ ብር አልሰጥም ከምትለውና ሲስተሙ የለም ከምትል የትኛውን ይመርጣል? ደግሞ ታውቃለህ፣ እንደኔና እንዳንተ አይነት ነጋዴዎችን በደንብ ጠንቅቀን ነው የምናውቃቸው አይደል? የብር ሽታ ከቡና ሱስ የበለጠባቸው አናታቸው እንደተመታ ክው ነው የሚሉት። ምንም እንዳታስብ ኩራዬ። የእኔ ችግሮች መፍትሄ በሙሉ ያለው አንተ ጋር ነው። ልክ ነው ኩራዬ። እንዴት አይነት የጦፈ ጨዋታ ነው ትቼ የመጣሁት። ለማንኛውም እዛው የተለመደበት ቤት ከቻልክና ኩራዬ ደወሬ እንደዚህ ተንፈስ አድርገኝማ እንዴት እቀራለሁ?
ማውራው ሰው ልቀቁኝ። ፋዘር አሳልፉኝ፣ ልግባበት አሳልፉኝ ፋዘር። ምንድን ነው የምትንጫጩት? ድምጻችሁ እኮ ቢሮ ድረስ ይሰማል። ምንድን ነው ችግር አለ? ችግር አለ ትላለህ? እናንተ ነው ሰው ያለ ነው ችግር ማይነው። ይኸውልህ ወንድሜ ተረጋጋ። ችግር ካለም ተረጋግተህ ያለው ነገር አሰብህ። ምንድን ነው የሆንከው? እናቴ ለራስ ፈትላ በገዛችሁ መድኃኒት ይሄው ሙታፍ ላይ ያለች። ዋናው ድርጅቱ እዚህ መሆኑን ማወቂ ብቻ በቂ ነው። የምንላቀቅ መስሏል። አባባ ልጁ ስለምንድን ነው የሚያወራው? አልገባኝም። የኔ ልጅ ምስጢሩ ብዙ ነው። ዝም ብለህ ስራህን ስራ። ግድ የለውም አባባ ይንገሩ። ልጄ ወጣት ውስጥ ካላስገባችሁ ሞቼ እገኛለሁ እያለ ነው። ከገባ ምን እንደሚሆን እያወቅኩኝ ምን ብዬ ላስገባ? አልገባኝም። የኔ ልጅ የጥበቃ ስራ ማለት በር መክፈትና መዝጋት ብቻ አይደለም። አቅሜ በቻለ መልኩ የሰዎቹን ህይወት መጠበቅ ግዴታዬ ነው። የዚህ ልጅ እናት የተበላሸ መድኃኒት ገዝታ ወደ ሞት ቀርባለች። ይሄ ልጅ ደግሞ ገብቶ አቶ ኩራባቸው መድኃኒት እንዳላቸው አንገቱን ቀልቶ በጀርባ ይጥሉታል እኮ። አባባ የኛ ድርጅት እኮ መድኃኒት አያመርትም። አይ እኔ ልጅ አንተ ደግነ ምን ታውቀዋለህ? ብዙ አመት አብሮ ብትኖርም የማይገለጹልህ ምስጢሮች አሉ። ሁሉ ነገር ለልኩ ላልፍ የሰው ልጅ በየቦታው ወጥቶ ይቀራል። አይ ተውኝ ልጄ፣ የኔ ነገር ገቢና ወጪውን የማውቀው እኔ ነኝ። ባይገርም ይህ ሁሉ ከጀርባ ያለው መጋዘን የመድኃኒት ነው። ጀርባውን ታውት ሲባል አልሰማህም? እሺ አባባ በቃ ልግባ፣ ስራ አለኝ። ልጄ ያንተ ህይወት መኖር እንደኔ ላለው ድሃ ይጠቅመናል። አባዬ ምን ሆነሃል? ተናደሃል? ከሰው ጋር ተጣልተሃል? ምንድን ነው? ምን ሆነሃል? እባክሽ አንድ ጓደኛዬ እናቱ ታመሙና ይህ መድኃኒቱ ጠዋን ባሰባቸው። እስቲ መድኃኒቱ ትክክል እንደሆነና እንዳልሆነ አጣርተሽ ማታ ስመጪ ትነግሪኛለሽ። እሺ፣ ግን መጀመሪያ እኮ አንተ ሰውን ለማረጋጋት ራስህ መረጋጋት መቻል አለብህ አይደል እንዴ? እሺ ፍቅር፣ እሺ በቃ ስለምቸኩልኝ ነው። ሰላም። እነዚህ አዲስ ግብይት የተፈጸሙባቸው ወረቀቶች ናቸው እና ፊርማ ይጎላቸዋል። እሺ ምን ልልሽ እንዴ? ደህና ነኝ። እርግጠኛ ነሽ? አይ አሁን ስመጣ አቶ ግርማ ከመጋዘን ሲወጣ አይቼው። እሱ ደግሞ መጋዘን ምን ያደርጋል? እንጃ። እሺ አንቺ መሄድ ትችያለሽ።
ሀብትዬ ይሄ ማን ነው? ግርማ የሚባል ሰውዬ በተደጋጋሚ መጋዘን እየገባ እንደሚወጣ ሰምቻለሁ። በዚህ መላ ልናበጅለት ይገባል። እንዴት? መጋዘኑ ከዓይን የተሰወረ ነው? ማን ያሳየው? ምን አውቃለሁ። በተደጋጋሚ እየገባ ይወጣል አሉ። ምን እያጠና እንደሆነ ምንም የሚያውቅ ነገር የለም። ይሄ ደግሞ እኛን ለአደጋ የሚያጋልጥ ነው። እስቲ ኩራዬ፣ መቼም እስከ ዛሬ ከኛ ጋር አብረው ከሰሩ ሰራተኞች በቅንነቱም በታታሪነቱም እሱን የሚያክል ሰው የለም። እስቲ ረጋ ብለን እናወራው። ምን ማለት ነው? ያንተ የምትለው በሙሉ ያልጠፋኝ። ማወቅ ነው፣ ታታሪ ነው፣ ታማኝ ነው፣ ግን በዛ ላይ ጤልም ነው። እንደነዚህ አይነት ሰዎች ናቸው እኮ አደገኛ። አይደለም ተጠይቀው ሳይጠይቁ ነው የሚያወሩት። ስለዚህ ያኔ የተወራ ጊዜ ተያይዘ ማለቃችን አይደለም። እሱስ ልክ ነህ ኩራዬ። ታዲያ መላል እናብጅለት ይገባል። በቃ አንተ ተረጋጋ። አሁን እኔ ድራይቭ ላድርግ፣ አንተ እዚህ ጋር ምን አይነት ኦፕሬሽን ነው? እስከ መጨረሻው ልሸኘው? ጫፉ እንዳትነካው። ጭራሽ መከታተልን ማወቅ የለበትም። ይኸውልህ ምንም አይነት ስህተት አልፈልግም። እሺ፣ ከማን ጋር እንደሚውል ጓደኞቹ እነማን እንደሆኑ፣ በተለይ ደግሞ ፍቅረኛ ወይም ሚስት ካለው ማስረጃ እፈልጋለሁ። እሺ አለቃ። ከዓይኖች በፊት ልብና አይምሮውን ተከታተል። ልብ የተመለከተው ነው ሚዛን የሚደፋው። እሺ፣ አሁን መሄድ ትችላለህ። አቶ ሀብታሙ የጠፋ ሰው እንኳን ደህና መጣ። እንኳን ደህና ቆየህ። ታታሪው ግርማ እንዴት ነህ? ምንድን ነው ጥፍት አልክ እኮ? የታላቅ እህቴ ሙት ዓመት ከነገ ወዲያ ነው። ለሱ ወደዛ ወደዚህ እያልኩኝ ነበር። በዚሁ አጋጣሚ እንዲሁም ጠርቻለሁ። ኧረ እመጣለሁ። ምን ችግር አለ? ካላስቸገርኩ ጊዜን ካልተሻማው ግርሜ፣ የመቃብር ቦታውን ማጽዳት ፈልጌ ነበር። ያው አበባ ለማስቀመጥ ያው መቼም በህይወቴ ምሰሶ ጓደኛ ያለኝ የምለው አንተን ታውቃቸዋለህ። የእኔን ጓደኞች ከባንኮኒ የዘለለ ነገር የላቸው። አቶ ሀብታሙ ይህ እኮ ግዴታዬ ነው። እንደውም መጥቼ ከበረከቱ መቋደስ በጣም ደስ ይለኛል። በጣም ነው የማመሰግነው። አንተ ጋር መጥቼ መቼም አፍሬ አላውቅም። ሌላው ማግዝም ነገር ካለ ዝግጁ ነኝ። እደውልልሃለሁ። በጣም ነው የማመሰግነው። መልካም ቀን።
የጠፋ ሰው አንቺ ኩራተኛ የኔ የጠፋሽው አንተ ጣል ጣል አደረክኝ እንጂ እኔማ ነፍ ነበርኩ። በይ አሁን መቦቃቀሱ ይቅርና ቢገርም ግብዣ አለኝ። ኧረ እባክህ። እሺ አብረን ለምሽቱን ደመቅ እናደርገው። ኧረ እባክህ መዝናናት እንደሆነማ ፍቅሬ ነው። እንመጣለን፣ አያሳስብም። በይሽ እዛው እንገናኝሽ። ባይ I feel like I'm losing my mind. Is everybody in the world blind? Please, Lord, give me a sign, a sign. I feel like I'm losing my mind. Is everybody in the world blind? Please, Lord, give me a sign, a sign. I wanna be the greatest. ዛሬ አይደል አንተ ራሱ የምር ሶሲ ልገነች አምርሽ ብቅ ብለካለት በቢጃማ ራፍ ብዬ መጥቼላችሁ ደግሞ እንግዳ ብዛችሁ መጣችሁ። እንዴ ኤልሲን አላስተዋወቅኩም እንዴ? ኤልሲ አብሮ አደገ ጓደኛዬ። በዛ ላይ ምን የመሰለች ፋርማሲስትና ኬሚስት መሰለች። ተይ እንጂ። አሁን ግን ትንሽ ደብሯታል። ድርጅታቸው ወደ ክፍለ ሀገር ስራ መድቧታል እና እሷን ትንሽ ለማዝናናት ብለን የወጣ ነው። እኔ የምልህ አንተ እኮ እንዲህ አይነት ነገር አይሳነህም። ምን አለበት እዚሁ ከተማ ውስጥ ተፍተፍ ብለህ ስራ ብታስገባልኝ? ሀብታሙ እባላለሁ። ኤልሳ እቺን የመሰለች ልጅ በፍጹም ሊደምራት አልፈልግም። ባይሆን በዚች 2 ቀን የሆነ ነገር አደርግላታለሁ። አሁን ደግሞ ለእናንተ እስቲ አያት እህቴ ገና ልጅ ነበረች። እህቴን ካጣን በኋላ ቤታችን ውስጥ ለሰከንድ እንኳን ደስታ ገብቶ አያውቅም። ለሰከንድ። አይዞህ ሀብታሙ፣ ይኸውልህ እግዚአብሔርም ቢሆን የሚወዳቸውን ሰዎች ነው ከዚህ ምድር መከራ በጊዜ የሚሰበስባቸው። ደግሞም እኮ የጊዜ ጉዳይ እንጂ ሁላችንም እኮ ወደዛ ዋና አይደል እንዴ? አቶ ግርማ ሰው በራሱ ጊዜ እግዚአብሔርን በመፈታተን መቃብሩን ህይወቱን ያሳጥራል። እህቴም እንደዚህ ነው ያደረገችው። ይኸውልህ ይህን ሁሉ ሬሳ ታያለህ፣ መቃብር ልክ እንደ እህቴ የሆን ይመስለኛል። እህቴ አጉል ሐቀኛ ደግ ስትጫወት ነው የማይገፉ ሰዎችን ስትገፋ፣ የማይነኩ ባለስልጣኖችን ስትነካ፣ የማይታዩትን ወንበዴዎችን ስትነካ፣ አንድ ቀን ከመስሪያ ቤት ወደ ቤት ስትመጣ ሰውነቷ ለመቃብር እንዳይሆን በትልቅ መኪና ነው ጨፍልቀው ይገደሉብኝ። ታዲያ እኮ እድለኛ ናት ሀብታሙ። እንግዲህ በእሷ ደግነት ስንቶች ጠግበው አድረዋል አይደል? እንግዲህ አስታዋሽ ያጡ ሰዎች በእሷ ደግነት ምክንያት አስታዋሽ አግኝተዋል። በዚች ጉልበተኞች በሚገዟት ዓለም ላይ እኮ እንደሱ አይነት ደጋግ ሰዎች ባይፈጠሩ እንድኖሩ ዓለማችን በደም አበላ ትታጠብ። እግዚአብሔርም እንደሱ ያለውን ደግ ሰው ስለሚልክልን እኮ ነው አይደል? በግፈኞች ዱላ የተኮራመቱ ነፍሶች በሰማይ ድል የሚያገኙት አይደል እንዴ? ስለዚህ እድለኛ ናት ሀብታሙ፣ በእውነት እድለኛ ነው። አቶ ግርማ ይሄ ነው ደግነት? ራስን አሳልፎ ስጋዋን ለምስጥ መመገብ ነው ደግነት? ይቅርታ ስብሰባ አለብኝ፣ መሄድ አለብኝ። አዎ እኔም እሄድበታለሁ።
ጋሽ ኩራባቸው ሰላም ነው? ሰላም ነው። ቢሮ አስጠልቶ ነው እዚህ የመጣው? አይ ግቢውን እኮ ዞር ዞር እያልኩ እያየሁት ወዴ ነው። ሀብትዬ ኧረ እባክህ ልጅ እንደው የሆነ ነገር እናድርግ። ምኑም ደስ አላለኝም እንዴ። እላይ ክፍል ገብቶ ሲወጣ አላገኘሁትም እንዴ። አይ መረት ተለቋል። ከልክ ያለፈ ነገር በጣም ተንከባክቤው ነበር። ዛሬ ማታ በቀይ ምንጣፍ ተንከባክበን እንሸኘዋለን። እሺ እኮ በቃ የሆነ ነገር ማድረግ አለብን። እኔ ደስ አላለኝም። ጥላው ከብዶኛል። እኔ ደግሞ ጥላው የከበደኝ ሰው ምን ሊያመጣብኝ እንደሚችል አንተም ታውቃለህ። ከነ ማስረጃው ሳይቻለሁ አይደል? ደጋግሜ እዳው ገብስ ነው። ምንም እንዳታስብ። በጣም ጥሩ። እሺ ኩራ። ገዳይ ያለው ወጪን ቆይቆያለሁ። እቺ ባቄላ ካደረች አትቆረጥፍም አሉ። ሰላም አለይኩም። እንዴት ነህ? ይህ የወይዘሮ ኤልሳ ዶክመንት ነው። በተጨማሪም እነ ሶሲ የኤልሳ አብሮ አደግ ጓደኞች ናቸው። ይኸውልህ ይሄ ግርማ የሚባለውን ወጠጤ በጥንቃቄ አስወግደው። ጨርሻለሁ። ላይ በቃች። እንዴት ነህ? አለሁ። ዛሬ ደግሞ ምነው በጠዋቱ ምን ተጣልን? እባክህ ባለፈው ያወራሽኝ የሕክምና ባለሙያ ነች ምናምን ያልሽኝ ማ ኤልሲ? ለአንድ ወዳጄ እኮ ነግሬው እኛ እያለን ደረጃውን የጠበቀ ፋርማሲ ከፍትላታለን እየሰራች ትከፍላለች ብሎኛል። የብርህን አትሽዬ። አንተ እኮ ትለያለህ። እግዚአብሔር ይኸውልሽ ወዳጄ ውጭ ነው ያለው። ሙሉ ውክልና ደግሞ ለሚሰጡኝ። አሁን እኮ አይን የሆነ ቦታ እየፈለግኩላት ነው። በዚች በሁለት ቀን ውስጥ በቃ እናስረክባታለን። አይውድ በቃ ይሄንን ደስታማ በኋላ ምትል እንደ ወይን ነው የምንጠጣው። መቼም ከእሷ አትወጪም ማለት በቃ እዛው እየተገናኘን እየጠጣን በደንብ እናወራለን። አይ ሶሲዬ አጅሬ በይሽ ባባይ ሻብቺ ወሮ መጣ አለመጠጥ መቼም አትንቀሳቀሽ። ሀብትዬ አለሁ ሊመስገን። ሰላም ነው? አለን። ምን ይዘህ መጣ ደግሞ? ይሄ የድላችን ዋንጫ ነው። ምን አይነት የድል ዋንጫ? ምን አይነት የድል ዋንጫ የሚመስለው? ኤልሳ ትባላለች። የሕክምና ምሩቅ ነች። የተለያዩ ሆስፒታሎች ትሰራለች። ድንገት ክፍለ ሀገር ሲልኳት እጄ ላይ ቃላለች። ታዲያ ከኛ ጋር ምን ያገናኘዋል? በሚገባ ያገናኘዋል። የአቶ ባለቤት ነች። ኧረ አንዱን መደብራችን ሰጣታለን፣ ብር ላይ እናስተኛታለን። ይሄንን ወጠጤ ግርማን ስቃዩ ይጀመራል። ከዛስ ይኸውልህ ምንም አይነት ጊዜ አንሰጣትም። ቢዚ ነው የምናደርጋት። በዛ ላይ ደግሞ እንደማይመጥናት አንቺ እኮ እያልን ከፍ እናደርጋታለን። በስነ ልቦና ዜሮ እንከተዋለን። እኔ ነጋ ጠባ በችግር መከራ ውስጥ ተዘፍቄ መውጣት አቅቶኝ ስገዳገድ አንተ ሁልጊዜ እየመጣህ በደስታ መስከብ እየቀዘፍ ከዚህ ችግር ታወጣኛለህ። ምን ላድርግ? ዛሬማ ይሄንን ቆንጆ ቁርጣችንን እየበላን የምናወራው። ኤልስዬ በስተመጨረሻም ከተኛሽበት ህልም ዓለም ነቃሽ። ደስታው እንዴት አድርጎሻል ጓደኛችን? ቦታው መሀል ከተማ ላይ ነው። በዛ ላይ ደግሞ በፊት የነበሩ ስፍታ ስለምድረው ስለሄዱ እሷ ቀላል በጣም ወይ ሀብታሙ ግን በጣም ነው የማመሰግነው። በእውነት ህልሜን እኮ ነው እውን ያደረገልኝ።
ማመሰግንበት ቃላት የለኝም። ወይ ደግ ሰው ነው አቶ ሀብታሙ። ኤልሲ ላንቺ ደግሞ ይገባሻል። ይሄ ምክንያቱም ታማኝና ጠንካራ ሰራተኛ ነሽ። አሁንም የመጠነሽን ቦታ ነው ያገኘሽው። አቶ ሀብታሙን እግዚአብሔር ይባርክልን። ለማንኛውም ጓደኞች አቶ ሀብታሙ በእኔ በኩል የሚገርም ሰርፕራይዝ ልኮላቸዋል። የት የተለመደ ቦታ? እንደዚህ ነው እንደሚጠይቀው። ይኸውላችሁ ይህንን ደስታ በማስመልከት ቺዲድ እንድንል ፕሮግራም አዘጋጅቶልናል። ደስ ይለናል። ዛሬ ቢግ ፕሮግራም ይለያል። እናንተ ማብራችሁ አትፈዛላችሁ። ምን አባል ስራ መጣ? አረስ በቃ በማያገባ ጉዳይ እንዳገባ አላልኩም? ስለ ወንድ ልጅ ሰማኛ። በማያገባ ጉዳይ እንዳገባ ከዚህ በኋላ እባካችሁ፣ ስለ መድኃኒት እባካችሁ። ኧረ ወዴ ያልተገረዘ ይባላል። ኩራዬ ኤልሲ ማለት እሷ ነው ያለ መሰለ ጭንቅላትና ውበት አስለው ፍላጋ አፈፍለዋኛ ደግሞ በእውነት በጣም አመሰግናለሁ። እንዴት አሁን ኩነኔ ነው የነሳልፈው መስጠት ጓደኞቿ ናቸው። ስፔሻል የለም እኔ ተጫዋች እና እነሱ ትባላለች እያንዳንዱ አብዬ እኮ እውነቴን ነው የምልህ፣ ለሰዎች ደስታ ነው እንጂ የተፈጠረው ለራስ ደስታ በኋላ በጣም እኔ ጠይቀው በእውነት በጣም አመሰግናለሁ። ችግር የለም። ከዚህ በኋላ ጓደኛ እኔ ካለኝ ለሱ እሱ ካለኝ ካልተደጋገሙ ሁለተኛ ምስጋና ያስፈልግም። ኩራዬ ከጊዜ በኋላ ግን ውሃ ትቀይሪያለሽ። ስለ መድኃኒዓለም አንተ ሰውዬ ለምንድን ነው የማትተወኝ? እንዴት ተውሻለሁ? ምንድን ነው የተፈጠረ ነገር አለ? አዎ እባክሽ፣ የኤልሳይ ጓደኛዬ ነገር በጣም አስጨንቆኛል። የሆነችው ነገር አለ? እባክሽ ትልቅ ችግር ውስጥ ነው ያላችሁ። አንድ ግርማ የሚባል እንዝላል ሰውዬ ካገባች በኋላ ይኸው ያችን የመሰለች ልዕልት ሴት በቁሟ ምትትን ያለችው። እና ምን ማድረግ እንችላለን? በጣም ሰካራ አስቸጋሪ ሰው። እኔማ እኮ ግራ ቢገባኝ ላማክርሽ እኮ ነው የጠራሁሽ። ምንድን ነው? አዎ መጠጥ በጣም ይወዳል፣ ደግሞ ጎበዝ ሰራተኛ ነው። ስለዚህ አሁን አንቺ ቀስ እያልሽ ትቀርቢና ስለ ስራ ታወሪዋለሽ።
በተደጋጋሚ ስለ ስራ ጉዳይ እያወራችሁ በምትገናኙ ሰዓት ለእሷ ያለውን ስሜት በትክክል ይነግርሻል ማለት ነው። ይህ እንድታጣሪልኝ ነበር የፈለጉሽ። ምን ችግር አለው? ይሄ ቀላል ነገር ነው። የምርሽ ነው? በእውነት ወይኔ ትልቅ ጭንቀት እኮ ነው ያቃለልሽልኝ። ስለዚህ አሁን እንሂድ። አሁን? አዎ አሁን ያለበትን ቦታውን ላሳይሽና ከዛ ቀስ በቀስ ትቀራረባላችሁ። እውነት ሂሳብ መድኃኒዓለም ይስጥልን። እንዴት ኬካችን? ልጆቼ ከእናንተ አይብስም። እንኩ እማዬ 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 እንካ ግርማ ብላ። እኔ ቢሮ አስቸኳይ ስራ አለብኝ እና መሄድ አለብኝ። እሺ ሰዎች ሰላም ይሆንላችሁ። ሌላም ምንለው ነገር የለም። ብለህ ሰክረህ መጣ። አዎ አጠጣለሁ፣ ገና አጠጣለሁ። ያው እንዲህ ብቻ አይደለም፣ እንደዚህ ባፍንጫዬ ለምን እንደምትጠይ ገባሽ? አንቺን ላለማየትና ላለመስማት ስል ማለት
ልጆቼን ቁጥም አድርገህ በልተህ ገንዘብ ገንዘብ ስትል ያማርሽበት ገንዘብ እንዲህ ወዘናሽ ጠፈርበት ገንዘብ ተሰመደ ታሳፍራለህ። ለፍቼ ታሳፍራለህ። የምታሳፍርሽ አንቺ የሚያሳፍር ጉድ የለሽ። የወላድ መሀን አረከኝ። የልጆች የትዝታ ከጭንቅላቴ ውስጥ አልወጣም። ስለዚህ ዝም በይ በቃ ከበቃ እኮ ቆየ እኮ። ይኸውልሽ ልክ ልጆቼ ሞተው አፈር ውስጥ ሲገቡ የኔና አንቺ ነገር አበቃ። እንዴ እስካሁን አብረሽ ነሽ እንደ አንቺ? ዝም በል ዝም በል። ዝም ስንል ጊዜ ምንም አናገረኝ። አትግደይኝ እባክሽ እባክሽ ተይኝ ብዬ ልለምንሽ? እኔ የሞትኩት ልጆች አፈር የገቡት አርገሽው ነው። ተኩሽ ጎዱ እንዴ? ዋው በጣም ነው የጎዱህ። ምነው ባለቤት የለችም? ሳልነግርህ ከባለቤት ጋር እኮ አብረን አደረን። እንደዚህ ጣፋጭ ነች። በነገራችን ላይ ደግነትን ሳላደንቅልህ አላልፍም። እሺ ምንድን ነው? ወይኔ ሀብታም ባሰቃየበት መጋዘን ለማሰቃየት ጊዜና ቀን ነበር ስጠብቅልኝ ነበር። አገኘው። ገና መጀመር ነው። የስንቱ ቤት እንደበተንክ የስንቱን ልጅ እንደገደል እዚህ ወደ ጨርሰ ጭራሽ አንተ ብታይ ወይኔ የጊዜ እንጂ የሰው ጀግና የለውም። ሌላ ሰው እንድታጠፋ ተዚህ ማስወጣ መስሏል። ጨርሳለሁ ዛሬ። አገኛለሁ። አታገኘኝ። እመነኛ፣ አታገኘኝ። እሱን ቃ እንዲያቀብለው ምንድን ነው? አይሆንም። ካድ ምንድን ነው ያለ? ወይኔ ሀብታሙ፣ ወይኔ እንነጋገር። እኔ ትክደኛለህ? እኔን ምን እያደረክ? እንነጋገር ፕሊዝ። ያው እንግዲህ ኤልሲዬ ሁሉንም እንደነገርኩሽ ነው። እኔ ምንም ውስጤ ሊያምን አልቻለም። ሁሉም ነገር እኮ ህልም እየመሰለኝ ነው። አቶ ኩራባቸውና አቶ ሀብታሙ የዋዛ እንዳይመስሉሽ። በመጀመሪያ አቶ ሀብታሙ በጓደኞች ምክንያት አንቺ ነበር
ከዛ ለአንቺ ድርጅት መክፈት፣ ከስራ በኋላ አንቺና አቶ ሀብታሙ በምትገኙበት ቦታ ሁሉ ግርማ እንዲያ እያደረግሽ ነበር። በዚህም ምክንያት ከፍተኛ የሆነ የስነ ልቦና ተጠቂ ሆነ። ከበሽታው ጋር ተደማምሮ ሞቱን አፋጠነ። ካላመንሽ ይሄንን አባትዬ፣ ቆይ እኔ ግን ምን አይነት ከምት ሰው ነኝ? ዛሬ እንዴት ደስ እንዳለኝ አለች። በቃ ደስ አለኝ እንጂ ፍቅር ደግሞ በአደባባይ ልስሜ ነው። ምን ችግር አለ? አንቺን ውዷን ሚስቴን በአደባባይ ያልሳብኩ ማንን ልሳብ? ፍቅር የኔ ባተምኩ ይቀጭ ይላል። ጨረቃዬ በጣም ነው የማፈቅርሽ። እሺ ሲገሰግዙ ሊገሉ የክፋት ጥቀርሻቸውን በደጉ ልብ ላይ ሲሰሩት የጭካኔ ሰይፋቸውን በአንገት ላይ ሲመዙት፣ ቆይ እንዴት ማየት ከበደኝ። አባትዬ እስኪ ተነሳና አውቅሰኝ። ብዙ ጊዜ ልነግርሽ ሞክሬ ነበረ። አንቺ ግን ቦታ አልሰጠሽኝም። ፊት ነሳሽኝ በለኝ። ቆይ ፍቅር፣ እሺ እኔ ምን ላድርግ? እኔ እኮ የተሻለ ነገር ከመጣ ለሁለታችንም ብዬ ነበረ። አንተ ግን ቀደምከኝ።